አጅሬ እስካሁን አልበሰለም? ትንሽ ቀሯል መጠጥ ይበል ብዬ እኮ ነው። ዛሬ ምን ነው እስካሁን ዘገየክ? ኧረ አልዘገየም። እንደባለፈው እኮ ችግር እንዳይፈጠር ብዬ ነው። ከጀመርም በኋላ አጉል እንዳንሆን ዝም ብዬ ጠንከር ላድርገው ብዬ ነው። ደግሞ ዛሬ አጥሚት እየጠጣው ስለሆነ ችግር አይፈጠርም። ግቢና ጠብቂ። እሺ እየጠበቅኩ ነው። ቶሎ በል። መጣሁ የኔ መቤት። ፊት ሲሰጡ ካበዛክ እኮ። ኧረ አለበዛሁትም ላንቺ ብዬ እኮ ነው። አንዴ ከጀመርን ቶሎ ስለማንወጣ ዝም ብዬ አዘገጃቸው ልምጣ ብዬ ነው። እሱን እናያለን። ና አሁን ግባ፣ ይበቃል። እሺ መጣሁ። አሁን ይሄም ደግሞ ትዳር ይባላል? ምን አይነት መከራ ውስጥ እንደገባው። ነግሬሃለሁ፣ ምንም ችግር መስማት አልፈልግም። ኧረ እኔ አይደለሁም። ድሮም ችግር መፍጠር ይኸው ልማዱ ነው። እንደለመደው ስራውን አቆም። ኡፍ አሁንስ መረረኝ። አሁንስ መረረኝ ያለኝ። እሺ ነው ምን አባቴ ላደርገው እንዴ? ቆርጬ አልጥለው። ቅድም አነሳሱን አይተሽዋል አይደል? ያው እንደዚህ ውድቅ የሚል ይመስል ነበር። አይንህም ማየት አልፈልግም። ቀጥ ብለህ ውጣልኝ። እኔም እኮ እየነገርኩሽ ነው። ጥድፍ አረግሽኝ። አንቺም ተይ ይሄ ነገር ችኮላ አይወድም ረጋበይ ስልሽ ስታሯርጭኝ ይወድ ፍት ብሎ አረፈው። ድምፅህን መስማት አልፈልግም። ውጣልኝ። እንዴ አልወጣም። አልበዛም እንዴ? እሱ በደከመ ቁጥር የኔ ድክመት እያስመሰልሽ እያላከክሽብኝ በእኩለ ሌሊት ተነስታ ውጣ የምትይኝ እኔ ምንድን ነኝ እንዴ? ማንነቴን ነው ደርሽው? እሱን ነው ደግሞ ለትዳራችን መሰረታዊ ጉዳይ ነው። ካልመለስሽልኝ አልወጣም። ድምፅህን መስማት አልፈልግም። ውጣልኝ ነው ውዴ። አንተ ቀጥ ብለህ ውጣልኝ። ጨከንሽ? ውጣልኝ። ደግነቱ ያንቺ ችግር አይደለም። እየወደቀ የሚጥለኝ የራሴው ጉር ነው። አመሰግናለሁ ከልቤ ነው። ለመሰለህ ሰው እንደዚህ አልቅሶ የቀበረውን ሰው ለሰው መድኃኒቱ ነው የሚለውን አባባል እንደገና ቆፍረህ አንተ ስላወጣህ አመሰግናለሁ። ኧረ ችግር የለው። ትንሽ አባባሌ ጠጠር አለችብህ አይደለ? አባባል አይሞትም አይቀበርም ይባላል በእኛ በደራሲዎች ፈሊጣዊ አነጋገር። ደራሲ ነህ እንዴ? እስከ 8ኛ ክፍል ድረስ ከባድ ደራሲ ነበርኩ። ድህነት ክፉ ነው። 2 እጄንና እግሬን ይዞ ጠፍሮ ድንጋይ ጠራቢ ያደረገኝ እንጂ እኔ ግን ያንተ ወንድም ምን አይነት ብልጥ ሰው እንደሆንኩ ታውቃለህ? በአንድ እጄ ድንጋይ እየጠረብኩ በሌላኛው እጄ ረጅም ልቦለድ የምጽፍ ከባድ ደራሲ ነኝ እኔ። እሺ እዴ አንተ በወሬ ጠምደኸኝ ቤቴን አሳለፍከኛል። ይሄ ነው የኔ ቤት። እሺ ይሄ ነው አንኳኳ። ቤትን ተሳስተሃል መሰለኝ ወንድሜ። ሰካራ ቤቱን አይስትም። እሺ እና ዘጋችሁ እኮ። ትዝጋው ሚስቴ አይደለች እንዴ? እሷ ያዘጋችሁ ማን ሊዘጋው ነው? የሚገርም ከዚህ በኋላ ይሄንን መጠጥ ከጠጣ እዚህ ቤት እንዳትመጣለች። እኔም ነፈዝ ነኝ ጠጥቼ መጣሁ። ወይን ዘጋችሁ እና ምን ይሻላል መሰለህ? አንድ ነገር ላስቸግር። አንተ በጣም መልካም ሰው ነህ። ምን አድርግልኝ መሰለህ? ሽማግሌዎቹ ባሉበት አንድ ሳልነግራት የሄድኩት ነገር አለ። ጠዋት ያልነገረሽ አንድ ሚስጥር አለ። አንዴ እንድነግራት ታንኳኳልኝ። ጠዋት ያልነገርኩሽ አንድ ሚስጥር አለ እያለ ነው። አንዴ አናግሪው። ምንድነው? አንቺ በጣም መልካም ሴት ነሽ። እኔ ነኝ ትዳራችን እየበጠበጥኩ ያለሁት። አመሰግናለሁ። አሁን በሩን
እስካሁን የነገርኳችሁ ከማቃቸው የትዳርና የፍቅር ችግሮች መካከል ጥቂቶቹን ነው። እና ከዚህ በላይ ማብራሪያ ፈለክ? እያለ ያለው እኮ በትዳርና በጋብቻ ላይ ማማከር ማለት በዚህ ዘመን ማለት ነው ለደቂቃ የማይነጥፍ ገንዘብ ዝም ብለህ መሰብሰብ ነው። ስትላስብኩኝ ናይዲያ እኮ እንዲህ ነኝ። ትንሽ ቁጭ ብዬ ራሴን ካስጨነኩት ከአእምሮ የሚፈልቀው ሐሳብ የሚደንቅም ለስራና ስራ የተፈጠረ ድንቅ አእምሮ። እሺ አንተ ትችላለህ። ብቻ ይሄ ነገር ሐሳቡ ነው እንዳይቀር ወደ ስራውን እኮ ኦልሬዲ ጀምሬዋለሁ። እንዲሁም ከዛሬ ጀምሮ በሁሉም የሶሻል ሚዲያ አማራጮች አሸብር ታረቀኝ የትዳርና የጋብቻ አማካሪ ብዬ ራሴን ማስተዋወቅ ጀምራለሁ። እንዴ የትዳር አማካሪ ለመሆን እኮ መማር ያስፈልጋል። እንዴት ነው ያለምንም እውቀት የትዳር አማካሪ መሆን የሚቻለው? ኔጌቲቭ ኢነርጂ ማለት ይሄ ነው። እሺ ስማ፣ እስካሁን ህይወት ያስተማረችኝ ከበቂ በላይ ነው። ኧረ ዝም በል። ያሺ ልምድና ህይወት ተሞክሮ እንኳን በትዳር የተፋጁ ባለትዳሮችን አይደለም በጦርነት የሚፋጁ ሀገራትን ለማስማማት አይበቃም አይደለም? አመሰግናለሁ። አየህ ሰው ስራ ሲጀምር እንደዚህ ነው ሞራል የሚሰጠው። በነገራችን ላይ ኢነርጂ በጣም ደስ ስላለኝ አብረን እንሰራለን። ሲለኛላሽ አግኝቼን አሽቃባጭ፣ አንተ አሽቃባጭ ነው። የእናንተን የማይረባ ተረት ወሬ የምሰማበት ጊዜ የለኝም። ስማ፣ ወሬ መስሎ ከሆነ እንዳትሳሳት፣ ሰርቻ አሳያለሁ። አሸብር ታረቀኝ ነኝ፣ የስነ ልቦናና የትዳር አማካሪ። ሰላም ውድ የአበሻ ትሪል ቤተሰቦች እንዴት ከርማችኋል? አሸብር ታረቀኝ ነኝ፣ የስነ ልቦናና የትዳር አማካሪ። ብዙዎቻችሁ ስለ ትዳር ሙያዊ ትንተና ሰጥ በደንብ ታውቁኛላችሁ። ዛሬም የበርካታ ትዳርን ችግር አንስተን መፍትሄ እንጠቁማለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ትዳራችሁ ችግር ካጋጠመው ከስር ባለው አድራሻችን ደውሉልን። ኑ እናንተም ታከማችሁ ትዳራችሁን አድኑ። የዛሬው የመማማሪያ ርዕሳችን በጎ ቃላቶችን ወይም ደግሞ የፍቅር ቃላቶችን እለት በእለት በትዳራችን ላይ በመጠቀም እንዴት የትዳራችንን ደህንነት ማስጠበቅ እንችላለን የሚል ነው። ይህንን ቪዲዮ የምትመለከቱ ባለትዳሮች የትዳር አጋራችሁን ምን አይነት የፍቅር ቃላት ተጠቅማችሁ ነው እምትጠሯቸው? ቃላቶቹስ ኃይል እንዳላቸው ያውቃሉ? ኮሜንት ላይ ጻፉልኝ። ለማንኛውም የትዳር አጋራችሁን የፍቅር ቃል ተጠቅማችሁ የምትጠሩ ባለትዳሮች ትዳራችሁን ሰላማዊ ማድረግ ትችላላችሁ የሚል ነው። ብዙ ጥናቶች እንደሚያመለክቱት የትዳር አጋሩን በመታወቂያ ስሟ ከሚጠራ ባለትዳር ይልቅ የፍቅር ቃላቶች ተጠቅሞ የሚጠራ ባለትዳር በቤቱ ሰላምና እረፍት አለው ይላል። እባካችሁን ባለትዳር ከሆናችሁ በአንድ ቤት ውስጥ አብራችሁ ነው የምትኖሩት። ትዳራችሁን አሰልቺ አታድርጉት። የፍቅር ቃላቶችን እየተጠቀማችሁ ሰላምና ፍቅር የሰፈነበት ቤት ማድረግ ትችላላችሁ። የትዳር ቅመሙ ፍቅር ነው። ፍቅር ደግሞ የሚገለጠው በበጎ ቃላቶች ነው። የዛሬው መልእክቴ የትዳር አጋራችሁ የተለያዩ የፍቅር ቃላት እየተጠቀማችሁ የኔ ፍቅር፣ የኔ ዓለም፣ የኔ እናት እያላችሁ እና የመሳሰሉትን በመጠቀም ፍቅርና ሰላምን በቤታችሁ አኑሩ የሚል ነው። አሸብር ታረቀኝ ነኝ። የታመሙ ትዳሮችን እያደንን እናድናለን። በያላችሁበት ሰላም ሁኑ። ጆዬ ቁርስ አቀራርቤ እየጠበቅኩ ወዴት ነው? ጆዬ እኔን ነው እንዴ? ምን ነው እንደ ድሮ ባሌ ብዬ ስላልጠራው ቅር አለህ እንዴ? አይ የሆነ ያሰብሽው ተንኮል አለ ማለት ነው። የምን ተንኮል? ባሌን በፍቅር አቆላምጬ መጥራት አልችልም ማለት ነው? ከመቼ ጀምሮ? አንተ ከዛሬ ብጀምርስ መብቴ ነው። ደግሞ ለፍቅር ረፍዶ አያውቅም። ይኸውልህ ጆዬ፣ እኔ ጭቅጭቃችንና ንትርካችን በጣም ነው ስልችት ያለኝ። የድሮ ፍቅራችን አላፈቀ ያለቀ ነገር ምን ይናፍቃል? ደግሞ ዮሐንስን በድሮ ሁኔታ አገኘዋለሁ አሁንም እንደ ድሮ አታልለዋለሁ ብለሽ አስበሽ ከሆነ በፍጹም አታስቢው። እኔ ሌላ ሰው ነኝ። ለትዳራችን ሰላም ማጣት ጥፋተኛዋ እኔ ብቻ ነኝ እንዴ? እና በሆነ ባልሆነ ነገር እየተናታረክሽ እኮ ቤቱን ሰላም የነሳሽው አንቺ ነሽ። እሺ በቃ ይቅርታ አድርግልኝና ቁጭ በልና እንነጋገር። ይኸውልሽ የድሮ ሰላምና ፍቅር ቀርቶብኝ እኔ እረፍት በሰጠሽ። እያናገርኩ አይደል? እንዴ ወዴት ነው? ምንድን ነው የምታናግሪኝ? ወደ ስራ ነው የምሄደው። ቀልዱን አልጨረስሽም እንዴ? ቁጭ በልና እንነጋገር። አንቺ ተረጋግተሽ ከራስሽ ጋር ቁጭ ብለሽ ከራስሽ ጋር ተነጋገሪና ጨርሽ። ከራስሽ ጋር ተግባቢ መጀመሪያ። ምንም አልሆንኩም የኔ ቆንጆ ናልኝ። እስኪ አሁን ቁርስና በላህና ከዛ ወደ ትምህርት ቤት እኔ ወስዳለሁ። እሺ እንዴ አባቴ ወስደኝም እንዴ? ዛሬ አባቴ ዛሬ ስራ ነው።
ዛሬ እኔ የምወስድሽ። ሁሌ እንደዚህ እያልሽኝ ትልት ያዋሻል እንዴ? አይዋሽም። በቃ ነገ ይወስዳል አልኩህ። ልጅ በቃ እኔ ማለት በረረኝ ከፋኝ። ማድረግ እንዳለብኝ ግራ ገባኝ። ይኸውልሽ ግድ የለሽም። ምን ማድረግ እንዳለብን ቁጭ ብለን ተረጋግተን እንነጋገራለን። አሁን ለቅሶሽ ላይ ብቻ ትኩረት አድርጊ። በደንብ አልቅሽ፣ በደንብ ጨረሽ? ለጊዜው ትንሽ ንዴቱ ቀለል አለሽ አይደል? በእውነት አመሰግናለሁ። አልቅሽ እንኳን መውጣልኝ ቦታ ነበር። ይሄ እኮ ትንሹ መብትሽ ነው። አሁንም ውስጥሽ የተከማቸ ነገር ካለ በድጋሚ እድሉን ልስጥሽ። በደንብ አልቅሽ። ለዛሬ በቃ ይገርምሻል፣ ፈረንጆቹ ለቅሶን እንደ መጸዳጃ ቤት ይቆጥሩታል። አየሽ፣ ስታለቅሽ ውስጥሽ የተከማቸው ጭንቀት እርግፍ ብሎ ይወጣል። የኛ ሙያ ለቅሶን ልክ እንደ ህመም ማስታገሻ ነው የሚቆጥረው። ያው ልማድ ሆኖብን አንዳንዶቻችን በማያገባን ገብተን የሰው ለቅሶ እናቋርጣለን እንጂ እስኪ አስቢው፣ ለቅሶን የመሰለ ነፃነት ከየት ይገኛል? ይገርማል። ማልቀስን በዚህ መንገድ አስቤው አላውቅም። ገና በብዙ መንገድ ትገረሚያለሽ። የማታውቂያቸውን ብዙ ነገሮች ታውቂያለሽ። ወደ ህክምናችን እንግባ። ዝግጁ ነሽ? ለምጠይቅሽ ጥያቄ ትክክለኛ መልስ ትሰጭኛለሽ። እውነተኛ ሰላምና እረፍት ልታገኝ እስከመጣሽ ድረስ ምንም አይነት ነገር ልደብቅኝ አይገባም። ከገባሽበት በሽታ ላድንሽ የምችለው አንቺ ልትሰጪኝ በምትችው መረጃ ብቻ ነው። ተግባባን? እንቀጥላ። እሺ። ለምን አታነሳው? ማንሳት አልፈለኩም። ምን ነው ለሚስቴ ምንም ነገር አልደብቃትም ስትላለህ እንዴ? ቃልህን ማጠፋ ምንድን ነው? ስልክ አለማንሳት ቃል ካለማክበር ጋር ምን ያገናኛል? አንተ በቃ ከኔ ጋር ምንም ሰላም መሆን አትፈልግም? በጣም ነው የምትገርመው። ይኸውልሽ ማከል ገገኝ አየሽ፣ አንቺና ባለቤትሽ እንደነገርሽኝ በተጋጫችሁ ቁጥር አንቺ በርሽን ዘግተሽ በጭንቀት ልፈነጂ ትደርሻለሽ። ባለቤትሽ ግን ያገኘውን ሁሉ አጋጣሚ ተጠቅመው ምናልባትም ከጓደኞቹ ጋር እየጠጣ ሊሆን ይችላል፣ ከውሽማው ጋር ጥሩ ጊዜ እያሳለፈ ሊሆን ይችላል። አንቺ ግን በርሽን ዘግተሽ በጭንቀት ልትፈነጂ ነው አይደለም? እውነት ነው። የመጀመሪያው መፍትሄ ከውስጥ ያለ ጭንቀትሽን ወደ ውጭ የሚወጣበትን መንገድ ማመቻቸት ነው። ታዲያ እንዴት ይቻላል? ይቻላል። በነገራችን ላይ እኛ ሰዎች ካመንበት ምንም የማናደርገው ነገር የለም። እስኪ አንድ ጥያቄ ልጠይቅሽ። አንቺ በህይወት ከሌለሽ ሁሉም ነገር እንደሚያበቃ አስበሽው ታውቂያለሽ? ማለቴ አንቺ ስትኖሪ ነው ትዳርሽ፣ ቤትሽ፣ ልጅሽ ሊኖር የሚችለው። አንቺ ከሌለሽ የሁሉ ነገር የለም። ግልጽ ነው? በሚገባ። ስለዚህ ከሁሉም በፊት አንቺ በህይወት መኖር አለብሽ ማለት ነው። ገባሽ? ችግርን የሰው ልጅ ፈቶት አያውቅም። ችግርን የሚፈታው ጊዜ ነው። እስኪ ዝም ብለሽ ይሄን የቀን ብርሃን ተመልከችው። ባለቤትሽ ምንስ ቢያስገድድሽ ይሄን የቀን ብርሃን አጨልሚልኝ ቢልሽ አጨልሚዋለሽ? በፍጹም። አየሽ፣ ትንሽ ብትታገሺ ግን ቀኑ በራሱ ጊዜ መጨለሙ አይቀርም። ለዚህ ነው ችግርን የሚፈታው ጊዜ ነው ያልኩሽ። ተግባባን? በጣም ጥሩ። ምንም ለውጥ ለማታመጪው ነገር ራስሽን አታስጨንቂ። ይሄን የመሰለ ውበትሽን አታበላሹ። ለራስሽ ጊዜ ሊኖርሽ ይገባል። ዘና በይ። አይሻልም? ይሻላል። በነገራችን ላይ ከማግባትሽ በፊት ዘና ያልሽ ሴት ትመስኛለሽ። ምን ለማለት ነው? አሁንስ ተጨናንቅ ያለው እንዴ? ኧረ በፍጹም እንደዛ ለማለት ፈልጌ አይደለም። እኔ የምልሽ ቀሪውን የምክር አገልግሎት ለምን ቆንጆ እራት እየጋበዝኩሽ አንጨርሰው? እንዳይመሽብኝ። በፍጹም አይመሽብሽም። ግድ የለሽም። አየሽ፣ እዚህ በቃል የተማርነውን እዛ ደግሞ በተግባር ስናየው ይበልጥ ግልጽ ይሆናል ብዬ ነው። እንሂድ። ቴንክ ዩ። ምን ሆነሻል? እኔ በጣም ግራ እየገባኝ ነው። እባክሽ። ምን ነው ዛሬም ተጣላችሁ? ትዳራችሁ ታሟል። መታከም አለበት። መታከም ያለበት ደግሞ በባለሙያ ነው። እኔ ትዳራችን እንደታመመ ባምንም እሱ አያምንማ። ቆይሽ እንዴት ይለኛል? ቁጭ ብላችሁ ተነጋገሩ።
እንደምንም አሳምኙ። እንደውም አሁን ደውይለትና በቁም ነገር እንደምፈልጊው ንገሪው። እባክሽ ደውልለት ማያነሳ። አየሽ የትዳራችሁ መታመም አንዱ ምልክት ይሄ ነው። ለማንኛውም ቴክስት አድርጊለት። ለምን ነበር ይፈልግሽ? ቁጭ በልና እናውራ። ምን እና አንቺ ነገር ቋቁሰን ምን መነጋገር ያስል እኮ በደንብ ልናወራ። ቁጭ በል። እሺ ምንድን ነው? ይኸውልህ እኔ በዚህ ሁኔታ መቀጠል በጣም ሰልችቶኛል። እኔም እኮ በዚህ ሁኔታ መቀጠል አልፈልግም። ስለዚህ መፋታት ነው። እባክህ ለልጃችን ስንል ለፍች ባንቸኩል ጥሩ ነው። ሌላ መፍትሄ እናስብ። አይ ከመፋታት ውጭ እኮ ምንም መፍትሄ የለም። ሰላም እንድንሆን እኮ ምንም ነገር አልሞከርንም። በእኔ በኩል ያልሞከርኩት ነገር የለም። ሁሉ ነገር ሞክሬያለሁ፣ ጨርሻለሁ እኮ። እሺ አንተ ጨረስክ። እኔ ግን ነገሮች እንዳስተካክል አንድ እድል ስጠኝ። ይኸውልህ ትዳራችን ታሟል፣ ሕክምና ያስፈልገዋል። ለዚህ ደግሞ የትዳር አማካሪ ጋር ሄደን በባለሙያ ብንታገዝ ይሻላል። እኔ ይኸውልሽ እኔ መካሪ ያስፈልገኝ ነው። ህይወት በአግባቡ መክራኛለች። አንቺ በቂ ጊዜ ካለሽ ሄደሽ ተመከሪ። እኔ ጊዜ የለኝም። ስራ ፈት ጨርሷል። ይዘው አትሄድም ትምህርት ቤት እኮ ቢጨርስም አንቺ አድርሺዋ። አይ እሱ ስለፈለገ ብዬ እኮ ነው። እኔ ስራ ረፍዶብኛል፣ አንቺ አድርሺው። አባዬ ሌሎቹ ተማሪዎች እኮ አባታቸው ስለሚያደርሳቸው እኔ ቀናው አድርሳኝ። ደግሞ በዚህ መጣሽ? እኔ ረፍዶብኛል፣ እንግዲህ አንቺ አድርሺው። እንዴ ምን ሆነክ ነው? ለምን የምታለቅሰው? እና ምን አሰብሽ? ምን አስባለሁ? ያው ብቻ የምታከም ምን ይጠቅማል ብለሽ ነው? አብራችሁ መታከም እንዴት እንደምትችሉ የምትሄጂበት ባለሙያ ልነግርሽ ይችላል። እና ብቻሽን ታከም እያልሽ ነው? አዎ፣ ይልቅ የት እንደምትሄጂ ብናስብ። እሱ እሺ ቢለኝማ የት እንደሚሄድማ በደንብ አስቤ ጨርሻለሁ። የት ልትሄጂ አሰብሽ? እንኳን ወደ አሸብር ታረቀኝ የትዳር አማካሪ ማዕከል በሰላም መጣችሁ። ማዕከላችን በትዳራቸው ሰላም አጥተው የተሰቃዩ በርካቶችን ሰላም ከመስጠቱን ባሻገር በርካቶች ትዳራቸውን በልምድ ሳይሆን በእውቀት እንዲመሩ ያስቻለ ትልቅ ማዕከል ነው። ስለዚህ ለገጠማችሁ ችግር ትክክለኛ መፍትሄ የምታገኙበት ቦታ መምጣታችሁን ላረጋግጥላችሁ እወዳለሁ። ያው ስራዎችን ሚዲያ ላይ በደንብ እናውቃቸዋለን። በተለይ ደግሞ በትዳር ዙሪያ የምትለቃቸውን ቪዲዮዎች በደንብ እንከታተላለን። በእውነት ስለምትከታተሉ በጣም አመሰግናለሁ። ታዲያ ማነው ታካሚው? እሷ። ኦኬ አንቺ ነሽ። ይኸውልሽ ታካሚ መርፌ ሲወጋ አስታማሚ አብሮ መርፌ አይወጋም አይደል? ልክ ነው። በቃ ውጪ ልጠብቅሽ። እሺ። ይህ ቆንጆ ከንፈርሽን ለመሳም ሳላስበው የአይን ፍቅር ያዘኝ። ለልጃችን ስንል ለፍች ባንቸኩል ጥሩ ነው። ለማየት እንኳን ከማይፈልግ ሰው ጋር ሙጭጭት ያለሽ ተስፋ ቆርጭም እንዴ? የመጣው ይመጣ እንጂ ሳላዋራው ወደሚታመጥ እኔ መደባበቅ ሰልችቶኛል። እንደዚህ የምታስቢ ከሆነ አለመገናኘት ይቻላል። እኔ በፍጹም ትዳሪ መፍታት አልፈልግም። እኛ ወንዶች አይለፍላችሁ የተባለን ፍጡር እኮ ነን። ከኔ ጋር እየተፎካከርሽ ነው። ወጥመድ ውስጥ ከተትካታል እና ዛሬ አምሽቼ ልገባ